በጥንቷ ግሪክ በሳሞስ ደሴት የተወለደው ፓይታጎረስ በዘመኑ ከነበሩት ታላላቅ ፈላስፋዎች አንዱ ነበር። የሂሳብ ሊቅ፣ የሙዚቃ አዋቂ፣ የሥነ ፈለክ ተመራማሪና የሃይማኖት መሪም ነበር። ነገር ግን ከሁሉም በላይ ለትውልድ የሚተላለፍ ጥልቅ ፍልስፍናን ያስተማረ ታላቅ መምህር ነበር። ፓይታጎረስ ሁልጊዜ እውነተኛ ሰላም ከፈለጋችሁ ዝም በሉ እና ሁሉ ነገር በራሱ መንገድ እንዲፈስ ተዉት ይል ነበር። ይህ አባባል በሕይወቱና በዙሪያው ባለው ዓለም ላይ ባደረገው ጥልቅ ምልከታ ላይ የተመሰረተ ነው። ፓይታጎረስ የተረጋጋ ወንዝ ሲመለከት ተፈጥሮ እንዴት በዝምታ እንደምትሰራ ተረዳ። ወንዙ ያለምንም ትርምስ በራሱ መንገድ ይፈሳል፣ ድንጋዮችን አልፎ ሸለቆዎችን አቋርጦ በመጨረሻም ወደ ውቅያኖስ ይደርሳል። ውቅያኖስም እንዲሁ በጸጥታ ሰፊነቱ ማዕበሉን ይቀበላል፣ ይረጋጋል እና ታላቅ ሰላምን ያገኛል። ፓይታጎረስ ከዚህ ተነስቶ የሰው ልጅ ባህሪን ተመለከተ። ብዙ ሰዎች በንግግራቸው የተነሳ እንዴት እንደሚጠሉ፣ እንደሚከራከሩና ሰላማቸውን እንደሚያጡ ተረዳ። ሞኝ በንግግሩ ታዋቂ ነው፣ ጥበበኛ ሰው በዝምታው እያለ አስተማረ። በአንድ ወቅት በፓይታጎረስ ትምህርት ቤት አንድ ጎበዝ ተማሪ ነበር። ነገር ግን በጣም ተናጋሪ ወጣት ነበር። ይህ ወጣት ሁል ጊዜ ሐሳቡን ለመግለጽ ይቸኩል ነበር። ብዙ ጊዜ ሳያስበው ይናገራል፣ ሰዎችን ያናድድ ነበር። ፓይታጎረስ ይህንን ሲመለከት ወጣቱን ወደሱ ጠርቶ እንዲህ አለው፣ ወጣት፣ እውነተኛ ሰላም ከፈለክ እንደዚህ የተረጋጋ ወንዝ ወይም እንደዚህ የሰፋ ውቅያኖሱን። ወጣቱ ግራ ተጋብቶ እንዴት እንደዚያ መሆን እችላለሁ ጌታዬ ሲል ጠየቀ። ፓይታጎረስም መለሰ፣ ዝምታን ተማር፣ ከማውራትህ በፊት አስብ፣ ቃላትህ እንደ ወንዝ እንዲፈሱ ፍቀድላቸው፣ ነገር ግን ከመፍሰሳቸው በፊት ጥልቅና የተረጋጋ ይሁኑ። ልብህ እንደ ውቅያኖስ ይሁን፣ ሁሉም ነገር ይቀበል፣ ነገር ግን በውስጡ ሁከት አይኑር። ወጣቱ የፓይታጎረስን ምክር በልቡ አሰረ። ለብዙ ቀናት ዝምታን ተለማመደ። በጥንቃቄ አዳመጠ እና ከማውራቱ በፊት አሰበ። ቀስ በቀስ በውስጡ ለውጥ እየተሰማው መጣ። ንግግሩ ይበልጥ የተረጋጋና ጥልቅ ሆነ። ሰዎችን ማናደድ አቆመ። በዙሪያው ያሉትም ሰዎች ዝምታው ጥበብን እንደሰጠው እየተናገሩ ያደንቁት ጀመር። ከዚያን ቀን ጀምሮ ወጣቱ የፓይታጎረስን ትምህርት በሕይወቱ ውስጥ ተግባራዊ ያደረገ። በዝምታው ጥበበኛ ሆነ፣ በንግግሩ ሰላምን አገኘ። ልክ እንደ ረጋ ወንዝና እንደ ሰፋ ውቅያኖስ ሕይወቱ በሰላም የተሞላ ሆነ። ፓይታጎረስ እንዳለው እውነተኛ ሰላም ከፈለጋችሁ ዝም በሉ እና ሁሉ ነገር በራሱ መንገድ እንዲፈስ ተዉት። ጸጥ ብሎ እንደሚፈስ ወንዝ ወይም እርግት እንዳለ ውቅያኖስ ሁኑ። ሞኝ በንግግሩ ታዋቂ ነው፣ ጥበበኛ ሰው በዝምታው። አበቃን። በቸር ቆዩ።